ቀድሞ የከፈታችሁትን ኢሜይል እና ፓስወርድ ብቻ በማስገባት ዶላር የሚሰጣችሁን ቦት ነው ዛሬ ይዤላችሁ የመጣሁት። የምታዩት እኔ ብዙ ጊዜ አውጥቻለሁ ከዚህ ቦት ብቻ። ቀጥታ በባይናንስ ነው ዊዝድሮ የምታደርጉት። ቀድሞ የከፈታችሁትን ኢሜይል እና ፓስወርድ ብቻ በማስገባት ነው የሚሰሩት። ስራውን ሙሉ አሰራሩን በዚህ ቪዲዮ አሳያችኋለሁ። ወደ ቪዲዮ። ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት ቀድሞ የከፈታችሁትን ኢሜይል ዩዘር ኔሙን ፓስወርዱን እና ሪከቨሪ ኢሜይል ብቻ በማስገባት ዶላር የሚሰጣችሁን ነው ማለት ነው። ይሄንንም ቀጥታ በባይናንስ ነው ዊዝድሮ የምታደርጉት። በጣም ለየት የሚያደርገው ደግሞ ጂሜል ፋርመር የምትሰሩ ካላችሁ እሱ ላይ የከፈታችሁትን መልሳችሁ ወደዚህ በማስገባትም ተጨማሪ ማግኘት ትችላላችሁ ማለት ነው። በዚህ ቪዲዮ ሙሉ አሰራሩን የማሳያችሁ ይሆናል። ወደ ቪዲዮ እንሄዳለን። ወደ ቪዲዮ ከመሄዳችን በፊት ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ምክንያቱም አዲስ እና ጸድ የሆኑ ስራዎችን በዚህ ቻናል ስለምለቅላችሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁን ወደ ቪዲዮ እንሄዳለን። እንደነገርኳችሁ ቀድሞ የከፈታችሁትን ኢሜይል የምታስገቡት፣ አዲስም ደግሞ መክፈት ከፈለጋችሁ ሬጂስተር ብላችሁ መክፈት ትችላላችሁ። እንደምታዩት ልክ እንደ ጂሜል ፋርመር አዲስ ኢሜይል እና አዲስ ፓስወርድ ይሰጣችኋል። እሱን መክፈት ትችላላችሁ። ዛሬ ግን የማሳያችሁ ቀድሞ የከፈታችሁትን እንዴት ማስገባት እንደምትችሉ ነው። ስለዚህ ካንስል እለዋለሁ ማለት ነው። በመጀመሪያ ሬጂስተር ኒው ጂሜል እንለዋለን ማለት ነው ከስር። ከዛ ሳብሚት ማይ ኦን እንለዋለን። ምክንያቱም ቀድሞ የከፈትነውን ስለምናስገባ ሳብሚት ማይ ኦን እንለዋለን። ከዛ እዚህ ጋር የኢሜይሉን ዩዘር ኔም እንድናስገባለት ይጠይቀናል። እኔ በጂሜል ፋርመር የከፈትኩትን ነው እያስገባው ማሳያችሁ። እናንተ ደግሞ ቀድሞ ዝም ብላችሁ በራሳችሁ የከፈታችሁትን የማትፈልጉት ኢሜይል ካለ ማስገባት ትችላላችሁ ማለት ነው። ወደ ጂሜል ፋርመር እሄዳለሁ። እኔ እዚህ ጋር እንደምታዩት ከዚህ በፊት የከፈትኩት ኢሜይል አለ። ስለዚህ እሱን አስገባዋለሁ ማለት ነው። አሁን ደግሞ ፓስወርድ እናስገባለን ጠይቆናል። አሁንም እናስገባለን ማለት ነው። ሪከቨሪ ኢሜይል እንድናስገባ ጠይቆናል። ስለዚህ እናመጣለታለን ማለት ነው። እንደምታዩት ቼክ እያደረገ ነው። ኤክስ ያመጣብኝ ለምንድን ነው? ቀድሜ ዊዝድሮ ስላደረኩበት ነው ማለት ነው። ይሄኛውን ኢሜይል ከዚህ በፊት አስገብቼ ዊዝድሮ አድርጌበታለሁ። እናንተ ግን ለመጀመሪያ ጊዜ ስለሆነ ራይት ነው የሚልላችሁ ማለት ነው። እዚህ ጋር ካስገባችሁት በኋላ የሚቀመጠው የት ነው? ሆልድ ጋር ነው ማለት ነው። እዚህ ጋር ባላንስ ትሉት ሆልድ ጋር እዚህ ጋር ተጨምሮ ታገኙታላችሁ ማለት ነው። በአንድ ጂሜል 0.18 ነው የሚሰጠው። ስለዚህ እሱ እዚህ ሆልድ ጋር ይቀመጥላችኋል። ከሁለት ቀን በኋላ አካባቢ ደግሞ እዚህ ጋር አክቲቭ ባላንስ ጋር ይገባል ማለት ነው። አንዳንዴ ሊዘገይባችሁ ምናምን ይችላል፣ ግን እሱ ችግር የለውም ይገባል። ስለዚህ በዚህ መንገድ ነው ማለት ነው የሚሰሩት። እዚህ ጋር አንድ ማወቅ ያለባችሁ ነገር ምንድነው? እዚህ ጋር የምታስገቡት ከጂሜል ፋርመር ልክ እንደኔ ከጂሜል ፋርመራችሁ የከፈታችሁትን ከሆነ መጀመሪያ እዛኛው ጂሜል ፋርመር ጋር ዊዝድሮ ማድረግ አለባችሁ ማለት ነው። ከዛ ነው ወደዚህ ጂሜሉን ማስገባት ያለባችሁ። ምክንያቱም እዚህ ጋር ስታስገቡት እዛ ጋር ያለው ቦት ባን ያደርጋችኋል ማለት ነው። ምክንያቱም ኢሜይላቸው ሌላ ሰው እየተጠቀምበት እንደሆነ ስለሚያውቁ እናንተን ባን ያደርጓችኋል ማለት ነው። ስለዚህ ቀድማችሁ ዊዝድሮ ካደረጋችሁ ባን ቢያደርጓችሁ ምንም ችግር የለውም ማለት ነው። እናንተ ለራሳችሁ የከፈታችሁት ከሆነ ደግሞ ሌላ ምናምን ስራ ምናምን ጀስት ባይናንስ ምናምን የከፈታችሁበት መሆን የለበትም። ጀስት የማትፈልጉትን ከሆነ ብቻ ነው ማስገባት ያለባችሁ። ይህ ነው አሰራሩ። በጣም ሲምፕል የሆነ ቦት ነው። በቀጣይ ቪዲዮ ደግሞ ዊዝድሮ አደራረጉን የማሳያችሁ ይሆናል። ቪዲዮውን ላይክ አድርጉት። እንዲሁም ደግሞ እንደዚህ አይነት ስራዎች ሲመጡ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ይመቻችሁ።